ወር ከ10 ቀን ታስሬ እስከ ፍርድ ቤት ቀርቤ እዛም ፍርድ ቤት ያው ክሱም የነበረው የዲስ ኤምባሲው ከኤምባሲ እሷ ያሰራው ወረቀት ተዝዊር ነው። እንዴት አሰራችሁት? የእሷ ልጅ ሳይሆን የእሷ ነው ብላችሁ ነው እንጂ ምንም ስለ ልጁ የሚጠይቁንም ነገር የለም። እዛም ፍርድ ቤት ስንቀርብም ማለት ነው። እኔ ስጠይቅ ራሱ መልስ አይመልሱልኝም። የዛኑ ቀን ወሰዱት እና እስካሁን ድረስ ልጄ ይኑር አይኑር ምንም የማውቀው ነገር የለም። ኤምባሲም ስንሄድ አያገባንም እኛ በዛ አንገባም ነው የሚሉት። ግን ልጁ የተወሰደው እነሱም ባሉበት ነው ያውቃሉ። ልጁ እንደተወሰደ እኮ ያውቃሉ። ታዲያ የሚመለከተውማ ምክንያቱም ልጅቷ እኮ ኤምባሲን ማሳልፋ ሰጠች እኮ። ኤምባሲ ኢትዮጵያውያን ተባበር ይሄንን እያወቀ እንዳላወቀ ሆኖ እንደሚሰራ አጋለጠችው ለሳሩት መንግስት። ኤምባሲ እኮ አይፈቅድበትም እኮ ህዝቡን ለመርዳት ነው። አንቺ ልጅሽን ለመላክ ልጅሽ ያንቺ የእሷ ልጅ እንዳልሆነ እያወቀ ኤምባሲ እንዳላወቀ አክት አድርጎ ወረቀት ሊሴ ፓሲ የሚሰራው ከዚህ በኋላ እኮ አይሰራም ማለት ነው። ከዚህ በኋላ ማንም ሰው ልጅ በሰው መላክ አይችልም። ለተወሰነ ወር ልጄን እስካሁን ድረስ ከዛን ቀን ጀምሮ አላየሁትምም። በመንግስት ይሁን ለግለሰብ ይስጡት ምንም ያለበትንም አላውቅም። 7 ወር ሙሉ ማለት ነው። ከእስር ቤትም በአምስት እጅሽን ዝም ብለሽ ሄደሽ ነው የሰጠሽ ወይስ ልጁ የኔ ነው ብለሽ? ሄጄ የኔ ነው ከፈለጋችሁ ዲኤንኤ ማድረግ ትችላላችሁ፣ ልጁ የአረብ ልጅ አይደለም የኔ ነው ብዬ ነው የሰጠሁት። ከዛ እሺ እናጣራ 2 ቀን 3 ቀን አሉና ወደ ልጁ አልወሰዱኝም። ወደ እስር ቤት አስገቡኝ። እሷ ወደ ያለችበት እስር ቤት ማለት ነው። ከዛ 5 ወር ከ10 ቀን ታስሬ እስከ ፍርድ ቤት ቀርቤ እዛም ፍርድ ቤት ያው ክሱም የነበረው የዲስ ኤምባሲው ከኤምባሲ እሷ ያሰራው ወረቀት ተዝዊር ነው። እንዴት አሰራችሁት? የእሷ ልጅ ሳይሆን የእሷ ነው ብላችሁ ነው እንጂ ምንም ስለ ልጁ የሚጠይቁንም ነገር የለም። እዛም ፍርድ ቤት ስንቀርብም ማለት ነው። እኔ ስጠይቅ ራሱ መልስ አይመልሱልኝም። የዛኑ ቀን ወሰዱት እና እስካሁን ድረስ ልጄ ይኑር አይኑር ምንም የማውቀው ነገር የለም። ኤምባሲም ስንሄድ አያገባንም እኛ በዛ አንገባም ነው የሚሉት። ግን ልጁ የተወሰደው እነሱም ባሉበት ነው ያውቃሉ። ልጁ እንደተወሰደ እኮ ያውቃሉ። ኤምባሲ ታዲያ የሚመለከተውማ ምክንያቱም ልጅቷ እኮ ኤምባሲን ማሳልፋ ሰጠች እኮ። ኤምባሲ ኢትዮጵያውያን ተባበር ይሄንን እያወቀ እንዳላወቀ ሆኖ እንደሚሰራ አጋለጠችው ለሳሩት መንግስት። ኤምባሲ እኮ አይፈቅድበትም እኮ ህዝቡን ለመርዳት ነው። አንቺ ልጅሽን ለመላክ ልጅሽ ያንቺ የእሷ ልጅ እንዳልሆነ እያወቀ ኤምባሲ እንዳላወቀ አክት አድርጎ ወረቀት ሊሴ የሚሰራው ከዚህ በኋላ እኮ አይሰራም ማለት ነው። ከዚህ በኋላ ማንም ሰው ልጅ በሰው መላክ አይችልም። ለተወሰነ ወር ዘግተውባቸው ነበረ። አሁን መልሰው ስራቸውን ጀምረዋል። ስለ ልጁ የራሱ ልጅ ለሆነ ሰው እንጂ የሰው ልጅ ለሚይዝ ሰው ከዚህ በኋላ ኤምባሲ እያወቀ አይሰራም። ምክንያቱም ኤምባሲ ራሱን ሀገሯን አጋልጣ ሰጠ። ልጄንም ሰጠብኝ፣ እነሱንም አሳልፋ ሰጣቸዋለች። በእርግጥ የእሷ ስህተት ነው ለዚህ ያበቃኝ። ግን እንጃ ቴሌ እንደ እናት ምን ማድረግ እንዳለብኝ ራሱ ልሽ አይደለም ቀላል ነገር ነው። አባትዬ የት አለ? አባትዬው ኢትዮጵያዊ ነው። ኢትዮጵያዊ ነው። እሱ ኢቃማ የለውም ህጋዊ አይደለም እንጂ አለ እኮ። ቢሆን ኢቃማ ባይኖረው ህጋዊ ባይሆንም ከልጅ ይበልጣል እንዴ? ሳውዲ እጁን ይስታ። እሱም አብሮሽ አብራችሁ እናትና አባት ነን ብላችሁ ሁለታችሁም እነሱ እኮ እኔን ራሱ ዲኤንኤ የሀገራችን ህግ አይፈቅድም፣ ዲኤንኤ አናረግም። ሐኪም ቤት የወለድሽበት ወረቀት በስምሽ ካለ እሱን አምጪ አሉኝ። እኔ ደግሞ ሐኪም ቤት አልወለድኩም፣ የወለድኩት ቤት ነው። አዋላጅ ጠርቼ እውነቱን ተናግረሽ ይደረጋል ይደረጋል። ይኸውልሽ ግን አንቺ ብቻሽን ስለመጣሽ ነው ያለ አባት ስለመጣሽ ነው ያልተባበሩሽ እንጂ
እሱም መጥቶ አባት ነኝ የሚል አካል እስካልመጣ ድረስ የአረብ ነው የተባልሽው እኮ አንቺ ከአረብ የወለድሽው መስሏቸው ነው ልጅሽ ቀይ ስለሆነ። ስለዚህ አባት የማይቀርበው ሲጀመር እኮ ያንን የሚያሏት ልጁን የወሰዱ ቀን ከሷ ነው እንጂ እኔ ስሄድ ምንም ሲጀመር ስለ ልጁ ምንም አይነት መረጃ የማይሰጡኝም አላሳዩኝም። ይኑር አይኑር ምንም የማውቀው ነገር የለም። እኔ ራሴ እንኳን ጠይቄ መልስ አይመልሱልኝም። እንደ ውሻ ነው ዝም ብሎ እንትን የሚሉኝ ማለት ነው። አለም አይሉኝ የለም አይሉኝም። እኔን ራሱ እናትነቴን እኮ አልተቀበሉኝም እኮ ያለ ምርመራ እንዴት ተቀበሉሻል? አሁን እኮ የሰው ልጅ ሰርቃችሁ ነው የሚመስላቸው። ስለዚህ አባትየው የማይቀርብበት ምክንያት ምንድን ነው? ማሪ ፖሊስ ጣቢያ አብሮሽ እጅ ያልሰጠበት ምክንያት ምንድን ነው? እህቴ ምንም ምክንያት የለውም። እሱ ይቃመ ስለሌለው ነው። ደግሞ እኔን እናትነቴን አምነው ልጁ አለን እንሰጣችኋለን፣ ግን እሱም ዲኤንኤ ማድረግ ያለበት ቢሉ ችግር የለውም ይቀርባል እኮ ሳይዱ ይቅራብ። እሱ ነው ቀድሞ አባትነት። ይኸውልሽ አረብ ሀገር ላይ ከእናት ይልቅ በእንደዚህ አይነት ጉዳይ አባት ነው ተሰሚ። አሁን እኔ ልጆቼን ያለ አባታቸው ፍቃድ ዝም ብዬ ከሀገር ይዤ መውጣት አልችልም። ግዴታ አባት መፍቀድ አለበት። አባት ነው የበላይ አረብ ሀገር ላይ ገብቶሻል። ስለዚህ አባት ቀርቦ እኔ ነኝ አባት ማለት አለበት። እሷ እናት ናት፣ እኔ አባት ነኝ። ይቃማ ስለሌለው ይታሰራ። አንቺ ይቃማ ሳይኖርሽ